ሰለላሁ ዐለይሂ ወሰለም አስገድደው ወስደው አገቧት? ላ በፍጹም ወላሂ ምርጫ ሰጥተዋታል። እኽታሪ አሏት፣ ምረጫ አሏት። እኔ እኽተርት ልእስላም መምሰክቱኪ ሊነፍሲ አሏት። እስልምናን ከመረጥሽ ፈቃደኛ ከሆንሽ እኔ ያገባሻለሁኝ አሏት። ወኢን እኽተርት ልየሁድያ አልሐቅቱኪ ቢአህሊኪ አሏት። አይ እኔ አይሁድነቴን ነው የምመርጠው ካልሽ ደግሞ ወደ ቤትሽ በሰላም እልክሻለሁኝ አሏት። ምረጫ አሏት። ታዲያ የቱ ጋር ነው አስገድደው አገቧት አባቷን ገሎ ምናምን የሚሉት? ይሄን በማስረጃ ብቻ ሳይቻለሁ። እርሱ ዛሬ ወደ ኢስላም ሳይጠሩኝ በፊት እኔ እስልምናን መቀበል ፈልጌያለሁኝ፣ ወድጃለሁኝ፣ መርጫለሁኝ እኮ አለች። አና ሀወይቱ ልእስላም ቀብለ አን ተድዑኒ ፈማሊየ እርቡን ፊ አልየሁድያ። አሁን በይሁድ እምነት ላይ ምንም የምፈልገው ነገር የለኝም ማለት። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አገቧት። ማስረጃ አሳያችሁ። يا سلام يا سلام يا سلام يا سلام. الكتاب سم تملكته الطبقات يهنو عن إبراهيم بن جعفر عن أبيه قال لما دخلت صفية على النبي صلى الله عليه وسلم قال لها صفية ولا نبيات صلى الله عليه وسلم قال بقباتك زين دي هالات لم يزل أبوك من أشد يهود لي عداوة حتى قتله الله. أبات الشارات يو طلعت النتراس ويمتاك أبات عنده هنا زقاء ترد الله شو من علو نبي صلى الله عليه وسلم لم يزل أبوك أباتش التوجد منبر من أشد يهود لي عداوة كأي هدوش الجيك بتأم برتو طلعت النتنكلني كان تبارك ويمجمركم هنا التوجد منبر حتى قتله الله اسكي قال له درس. ስለዚህ ጠላትነቱን ያንጸባረቀው እርሱ ነበር የመጀመሪያው ማለት ነው። ከዚያ በኋላ ምን ሆነ? فقالت يا رسول الله አንተ የአላህ መልእክተኛ ሆይ አለች። ان الله يقول في كتابي الله በመጽሐፉ ላይ እንዲህ ይላል ولا تزر وازرة وزر اخرى ማንም ነፍስ በሌላ ነፍስ ኃጢአት አትያዝም አትጠየቅም ይላል። ምንም እንኳን አባቴ ለእርሱ ጠላትነትን ቢያንጸባርቅም እኔ በእርሱ የምጠየቅበት እኮ አይደለሁም እያለች ነው። فقال لها رسول الله صلى الله عليه وسلم ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሏት ይላል። ያ ተመልከቱ፣ እኽታሪ ምረጭ አላት፣ አስመረጧት። ምንድን አስመረጧት? ፈኢን እኽተርቲ ልእስላም አምሰክቱኪ ሊነፍሲ እስልምናን ከመረጥሽ ለራሴ እይዝሻለሁኝ አገባሻለሁኝ አላት። ወኢን እኽተርቲ ልየሁድያ አይ አይሁድነትን ነው የምመርጠው ካልሽ አይሁድነትን ከመረጥሽ ፈዓሳ አን ነዕቱከኪ ፈተልሐቂ ቢአህሊኪ ቢቀውሚኪ ነፃ እልሻለሁኝ ከምርኮ ተማርካ ነበረ ወደ ቤተሰቦችሽም እልክሻለሁ በሰላም አላት። ያው فقالت على الشرسوة يا رسول الله أنت الله ملك تنياهي لقد هويت الإسلام وصدقت به قبل أن تدعوني نو زاري ودا إسلام ساتترانج بفيت أمن يبت اللهن فلقوا اللهن يسلمنا زاري ساتترانج بفيت قبل أن تدعوني مالت ساتترانج بفيت أمن يبت اللهن يالش يا رسول الله لقد هويت الإسلام وصدقت به قبل أن تدعوني حيث سرت إلى رحلك وما لي في اليهودية أرب يعني እኔ በአይሁድነት ላይ አሁን ምንም ፍላጎቱ የለኝም ማለች። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ፈአምሰከሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ለነፍሲሂ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ያንን ምርጫዋን ራሷ መርጣ ማለት ነው። ይሄን ይችላል። ጥያቄ ያለው ጠይቅ ይችላል። ጥያቄ ያላችሁ የገባችሁ ልጆች እሺ፣ በተራ አስገቧት። በተራ አስገቧት። السلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. سلامنا أستاذ. الحمد لله. أستاذ قرآن لاي وها قرآن لاي قرطة ستان بيت انتم بيت لين انديت نو ولا شرط نو بيدا. اسمع من عليه؟ እንትን በሉ ምንድነው
ታብ አድርጉ እሺ ልጆች። ገስት ላይ ሰው አያሳየኝም። ታብ እያደረጋችሁ አንዴ ታቡን ይኸውላችሁ 100 ሺህ ነው የሚለው። ከፍ አድርጉት በተቻላችሁ አቅም። እንደዚህ እየነካችሁ እንትን ማለት ነው እያተከታተላችሁ። ኦኬ ቁርአን ውስጥ ቤት ውስጥ አላሁ አክበር ምናምን ብላ በሲል ብታስቀምጥሳ ይሄ ወደ ሽርክ ነው እንዴ? ይሄ ነገር ለጌጥ ምናምን ተብሎ አይደለም። እሺ ወደ ሽርክ ነው የሚሄደው ወላስ አይሆንም ነው? አይሆንም። ሽርክ አይሆንም። ይሄን መለጠፉም ተገቢ አይደለም። ዑለሞች ከልክለዋል። ኦኬ ሽክራን ጀዛከላሁ ኸይራን። አያፈ እሺ ጥያቄ ለገጠ ሰላም አለይኩም። አለይኩም ሰላም። እኔ ጥያቄ አንድ ታክስት ነበረችኝና አሁን በቅርቡ አልፋ ነበርና እንትን ያኔ እዳ እንዳለባት ብለን ጎረቤቶቿን ሁሉ ጠይቀን ነበረ። በቅርብም ያለው ሱቅ አካባቢ ያለው ሁሉ ጠይቀን የለባትም ተባልንና ከዛም በኋላ አሁን ስንሰማ ባለቤቷ ተከራይተው ነው የሚኖሩትና ባለቤቷ አከራው የሆነ የቤት አስቤዛ ሊገዛ እንደሄደ አከራውን አምጣልኝ ብሎት የቤት አስቤዛ አምጥቶ ነበር። እሷ ግን ያንን ነገር የምታውቀው ባለቤቷ እንዳመጣው ነው። እና አሁን ስንሰማ አልሰጠኝም የሚል አከራው ካከራው ስለሰማን ይሄ ነገር እሷን ያስጠይቃታል ወይስ አያስጠይቃትም? ለመጠየቅ ባለቤቷ ያመጣው ከሆነ ራሱ ነው የሚጠየቅበት። እሱ ነው እሱን ያዘዘው እናምጣልኝ ያለው። በቃ እሱ ነው የሚጠየቀው፣ እሱ አይደለችም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ነበረኝ። ጥያቄ አንድ ሰው ሲያገባ ማለት ነው ሰርግ ሲደግስ በመንዙማ መጨፈር ይቻላል ወይስ አይቻልም? የሰርግ ቀን ማለት ነው። አይቻልም። የሰርግ ቀን ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አላደረጉም። አግብተዋል። ሰዎች ሲያገቡ ነበር በነብዩ ሰለላሁ ዐለይሂ ወሰለም ዘመን። ለሴቶች ብቻ ግን ከወንዶች ራቅ ያለ ቦታ፣ ከወንዶች ምንም የማይደርስበት ድምፃቸውም ሆነ አካላቸው ራቅ ያለ ቦታ ሆነው ዱፍ በሚባል ነገር ታውቋታላችሁ። ሆነ ሳህን የምትመስል የአረብ ሀገር አለች። በዛች ነገር ቢጫወቱ ችግር የለውም። ሐራም የሆነ ሀገሩ ለሴቶች በዚህ ሁኔታ የፈቀዱበት ጊዜ አለ ነብዩ ሰለላሁ ዐለይሂ ወሰለም። ያ ነው። እሺ እሺ ስለ ኡዱህያ ጥያቄ ነበረኝ። አንድ አክስቴ ነበረች ያላት የዕለት ገቢ ነው። መኪና አላቸው፣ ዕለት ተዕለት ይሰራሉ። ልጅ አላት 2 ልጅ። ያው በቀን 1000 1500 ነው የሚያገኙት። እኔ ደግሞ ኡዱህያ አርጄ ለሷ መስጠት እችላለሁ አልችልም? ትችላለሽ። እሺ ጀዛከላህ ሽክራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝና እሱ ቤተሰቦች ተለያይተዋልና አንድ ላይ አይደሉም፣ ተፋተዋል። አባቴ 6 ልጆች አሉና ከኔ ጋር ነው ያለው። ውጭ ሀገር ነው። አባቴም ውጭ ነው ያለው። እናቴም ውጭ አሁን በቅርብ መጣለች። ሲስተርም ታላቅም ውጭ ነው ያለችው። 4 ልጆች ኢትዮጵያ አሉና ከእናቴ ጋር ነው አላወራትም ማለቴ አላወራትም። እስከዛሬ አውርቻት አላውቅም። እዚህ ከመጣሁ 9 ወር ሊሆነኝ ነው። እና እናቴ ደግሞ በጣም ብዙ ነገር አድርገዋለች። አባቴን እዛ አንድ ጊዜ ልጆቹንም አልፈልግም ብላ ሁሉንም አልፈልጋችሁም ብላ ሁሉም አባቴ ጋር ነው ያሉት። እና የእናቴ ሀቅ አለብኝ። እንዴት አድርጌ ነው የምወጣው? እሺ በአባትና በእናት መካከል የሆነ ነገር ሊፈጠር ይችላል። የሆነ አንደኛውን ሳይድ ይዛችሁ ወይ ከአባት ወይ ከእናት ጎን ሆናችሁ ሌላኛውን ማኩረፍና ሀቁን መንፈግ አይቻልም፣ አይፈቀድም። ከቻላችሁ ሁለቱንም ለማስማማት መሞከር፣ ካልተቻለ የምትስማሙ ከሆነ የሁለታቸውም ሀቅ አለባቸው። ያ ሀቅ አይወርድም። ሀቃቸውን እንዴት ነው የምወጣው? እኔ አላውራትም። እናቴ አልፈልጋቸውም። ልጆቹን አጣ ሁሉንም አልፈልግም ብላለች። ትንንሾች ልጆች ላትና አውሪያት። እማዬ ለምን እንደዚህ ታደርጊያለሽ ብለሽ ቀስ ብለሽ ንገረት። እኛ እኮ ልጆችሽ ነው
በመካከላቸው አለመግባባት ሊኖር ይችላል። ያ በእናንተ መካከል ይቀራል። ምንም እንኳን መታረቅ ባትችሉ እኛን የእናትነት ሐቅ ልትነፍጊና አይገባም እኮ ብለሽ ቀስ ብለሽ አግባባሽ ንገረት። እሺ የሆነ የሰበራት ነገር ሊኖር ይችላል መናገር ያልፈለገችው ለእናንተ በዛ ምክንያት ሊሆን ይችላል እናንተን ማግለል የፈለገችው። ያን ስብራቷን ከቻላችሁ ቀስ ብላችሁ እንድታውቁና እንድታጽናኗት ማድረግ እንጂ እሷ ራይቆን ብላልናለችና ብላችሁ መራቅ ተገቢ አይደለም። እኔ እኮ ችግሩ አሁን እሱ እንትን ነው። አባቴ ደግሞ በጣም ብዙ ነገር ስላደረገችው ከእሷ ጋር ካወራችሁ እንደዚህ ምናምን ብሎ ያስፈራራናል እና ስንፈራ ተናገሪ። አንቺ ከእሷ ጋር ማውራትሽን ለእሷ አትንገሪ። ደውለሽ እሷን አውሪያት፣ አትናገሩ። ከዛ ኮን ላከ ሄደን አመሰግናለሁ። እሺ እሺ እሱ አንድ ጥያቄ ልጠይቅ። አሁኑ ጀዛከላ ኸይር አብራርተልኛል። አንድ አሁን ጓደኛ ጠይቅልኝ ስላለው ነው። አባቴ እናቴን ይበድላታልና እሱን እኛንም ብዙ እንትን አይደንም አይካድመንም ከሳይነታችን ጀምሮ ልብስ ምናምን ትምህርትም ቁርአንም አላስቀራንም። እናቴንም ይበድላታል። እናቴን ሲበድላት ስላየው ደግሞ የሱን ሐቅ ለመወጣት አላነሳሰፊልና አይፈቅድልኝም። ያ እንዴት ነው ብሎን እናቴ ስለበደላት እኔ ደግሞ ውስጤ እሱን ለመካደምና ለአባቴ ያለው ክብር ለመስጠት ልና አይፈቅድም ይላል። እንዴት ታያል? አሁን ቀደም የመለስኩት ነው። ሌላ መልስ የለውም። አንተ እናትና አባቶቻቸው ቢበዳደሉ ሁለቱንም ለማስታረቅ መሞከር በመካከላቸው ገብታችሁ ካልተቻለ ግን የእናትና አባታችሁን እያንዳንዳቸውን ሐቅ የመወጣት ኃላፊነታችሁ ይቀጥላል። አያቋርጥም። እሺ ጀዛከላሁ ኸይር። ወያኩም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ አለኝ። እሺ ሰው ሲሞት ቀብር ውስጥ ጥያቄ አለ። በአረብኛ ነው የሚመለሰው። አረብኛ የማይችል ሰው በምንኛ ነው? በአረብኛ ነው የሚመለሰው ያለሽ ማን ነው? ማለት ቀብር ውስጥ ጥያቄ አለ እኮ በአረብኛ ነው ያለሽ ማን ነው? ማለት ፈጣሪ እሺ የቀብር ጥያቄ እንዳለ አምነሽ ሌላውን ለአላህ ሱብሓነሁ ወተዓላ መተው ነው። በአረበኛ ነው፣ በእንግሊዝኛ፣ በኦሮሞኛ፣ በአማርኛ የሚል አልተነገረም። እሱ አይደለም የሚያሳስበው። የሰው ልጅ ቋንቋ አይደለም የሚያሳስበው። የሚድንበትን መንገድ ስራና እምነት ነው የሚያስፈልገው። እምነትና ስራ በሱ ላይ አላህ ባዘዘሽ ላይ ጽኚ። ከዚያ ያን ቋንቋውን ደግሞ እርሱ አላህ ሱብሓነሁ ወተዓላ በእርሱ ላመኑና እርሱ ያዘዛቸውን ለሰሩ ሰዎች የዛኔ የቀብር ጥያቄንም ሁሉንም እንደሚያገራላቸው ቃል ገብቷል። ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢቲ ፊል ሐያቲ ዱንያ ወፊል አኺራ ይላል። እነዚያን ያመኑትን በጽኑ ቃል አላህ ሱብሓነሁ ወተዓላ ያጸናቸዋል፣ በምድራዊ ህይወትም በቀጣዩም ዓለም እያለ ይናገራል። አንቺ ብቻ በአላህ ሱብሓነሁ ወተዓላ እመኝና እርሱ ያዘዘሽን መልካም ስራ ስሪ። እሺ አመሰግናለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ነው። እሺ ቶም አንድ ጥያቄ ነበረኝ። እሱ ቶም ከላይ ቶሚ ሰላም ነው፣ እንዴት ነህ? ድምፅህን ከፍ አድርጎ ብዙ አይሰማም። አለን ደህና ነን። ኢየሱስ ያድናል ብለህ ኮሜንት ላይ ጻፍከው። ይሰማል?
ይኸውልህ ጠጋ በለው ስልኩን አንዴ ከይቅርታ ጋር ሄሎ ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለ ቀጥል። በቃ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ አልሐምዱሊላህ። እና አንድ ጥያቄ ነበረኝ። ለምሳሌ እኛ ሰዓት ሲረፍድብን አለሱና መስጂድ ነበረ የምንሰግደው። ሰዓት በረፈደብን ጊዜ ደግሞ አህባሾች መስጊድ እንገባለን። ከዛ የሚያሰግደው አካል ብዙም በፋቲያ ላይ ትንሽ ትንሽ ችግር አለ፣ ይሰባብራል። በዛ ሰውየው በሚንሰግድ ሰዓት የኛ ሰላታችን ነው የሚበላሸው ወይስ የሱ ሰላት ብቻ ነው የሚበላሸው? ከቂራአቱ በፊት አቂዳው ነው ከእርሱን ተከትለህ እንዳትሰግድ የሚያደርግ አላህ ሱብሓነሁ ወተዓላ ከዓርሽ በላይ ነው የሚለውን ቃል የካደ ሰው ተከትሎ መስገድ አይቻልም። አላህ ሱብሓነሁ ወተዓላ ለራሱ በቁርአን እና ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያጸደቁትን የአላህን ስምና ባህሪ አንዲትን ብትሆን እንኳን የካደን አካል ተከትሎ በፍጹም መስገድ አይቻልም። አላህ ሱብሓነሁ ወተዓላ ውጭ ለሌላ አካል አምልኮ የሚሰራን ሰው ተከትሎ መስገድ አይቻልም። ከልእስቲጋሰቲ ወገይሪሃ ምን አንዋዕ ልዒባዳ እና አይፈቀድም፣ አይቻልም። እሺ ሁለተኛ ደግሞ ከጨረስክ ያው በራሴ ጊዜ ንጽጽርን ለመማር እፈልጋለሁና እናንተ በዚህኛው ቻናል ነው የምታስተምሩት ወይስ በሌላ ቻናል ሰዓት አላችሁ? እኔ ሌላ ቦታ ላይ የማስተምርበት የለኝም። ሌላ የማስተምርበት ቦታ የለኝም። እዚህ ጋር ነው፣ በዚህ ብቻ ነው የምገባው። እሺ በቃ ጀዛከላሁ ኸይረን። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. السلام عليكم وسو. وعليكم السلام. ኡስታዝ ወሂድ 19ኛ ዙር ጀምሯል መሰለኝ ምዝገባ እንዲመዘገብ ወይ በውስጥ አውራ ይበለው በውስጥ አውራኛ ብሩ። አሁን እንት የጠየቀው ልጅ ከላይ ያለው እኔን አናግረው። እሺ አናግረው። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና የኢድ ሶላት ያለፈው ሰው ካለፈ አለፈ ነው ወይስ ቤት መስገድ ያለበት? ምንድነው ማድረግ ያለበት? ካለፈ አልፏል። ነገር ግን ያንን ሰውየው ቀዷ ቢያወጣ ነብያችን ሰለላሁ ዐለይሂ ወሰለም ሱና ዒባዳዎች ሲያልፋቸው ቀዷ ያወጧቸው ነበር። መስገድ ይችላል፣ ይቻላል። በቤት ተመልሶ መስገድ ይቻላል። እሺ ጀዛኩሙላህ ወያኩም። እሺ እሺ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አማን ነው እሱ? አልሐምዱሊላህ ራን አልሐምዱሊላህ አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ስለ ፎቶ ነበር መጠየቅ የፈለኩትና እስቲ ትንሽ ይሰማል? ተቋርጠሃል ድምጽ። ታብራራልኝ ስለ ፎቶ። እሺ 17 ሐዲሶች መጥተዋል ተስዊር የሚከለክሉ፣ ግን የታሰበበት የትኛው ነው በሚለው በዑለሞች መካከል ሁለት ሀሳብ አለ። አንደኛ ሁሉም ዑለሞች የተስማሙበት ነገር ምንድን ነው? ከድንጋይ ሊሆን ይችላል፣ ከእንጨት፣ ከዛፍ፣ ከምናምን ነገር ዘዋቱል አርዋህ ሩህ ያላቸውን ነገራቶች መቅረጽ፣ ልክ ጣዖት ሰዎች እንደሚሰሩት ሐውልት እንደሚሰሩ አይታቸዋል። የሰው ቅርጽ ምናምን እንደዚህ ከድንጋይ ከእንጨት ምናምን። በዚህ ላይ ያለምንም ኺላፍ በዑለሞች መካከል ያ ሐዲስ እሱን ይመለከታል። ይሄ ሐራም ነው ብለው ተናግረዋል። እንዲህ አይነቶች በፍጹም ማዘጋጀት አይቻልም። ሁለተኛው ምንድን ነው ደግሞ ረስምም ላይ እንዲሁ ስምምነት አድርገዋል። ረስም ማለት ስዕል መሳል ማለት ነው። በእስክርቢቶ ሊሆን ይችላል፣ በማርከር ሊሆን ይችላል፣
በእርሳስ ሊሆን ይችላል። በምንም አይነት ነገር የሚስሉ ሰዎች አይታቸዋል። ሩህ ያላቸው ነገራቶች ይሄ ክልክል ነው። በዚህኛው በተመለከተ በፎቶግራፍ በሚለው ፊ ኺላፍ በይነ አህል ልዕልም الشيخ ابن عثيمين الشيخ صالح الوحيدان ይህ ከዚያ ይካተትም የሚል አቋም ነው ያላቸው። ሌሎች ደግሞ አይ ይካተታል የሚል አቋም አላቸው። ወላሂ አለም ይህን ይመስላል። እሺ ሌላ ጥያቄ ልቀጥል። السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. عيد مبارك وسوء. تقبل الله منا ومنكم صالح الأعمال وكل عام وأنتم بخير. የሆነ ልጅ ጠይቀልኝ ብሎኛው እንትን ፕሌይስቴሽን ቤት መክፈት እንዴት ይቻላል በሸሪዓ? ምን አልከኝ? ፕሌይስቴሽን ቤት መክፈት ይቻላል? ፕሌይስቴሽን በውስጡ ላይ የሚደረጉ ጨዋታዎች ምን እንደሆኑ ወላሂ አለም እኔ ተጫውቼ አላውቅም። ኳስ ነው አይደለ? አዎ ኳስ ነው። ኳስ የሚጫወቱ አካሎችን ማየት ኳስ ስለማየት መጀመሪያው ምንድነው ከጉልበታቸው በታች ክፍት የሆነን ሰው ማየት ማለት ከጉልበት በላይ ይቅርታ እሱ ያኔ ነብያችን ሰለላሁ ዐለይሂ ወሰለም መክሮ እንደሆነ ገልጸዋል። ረብጥ ፈኺዘከ ፈኢንሁ ዐውራን። አብዛኛው ኳስ ተጫዋች ደግሞ በዚህ ሁኔታ ነው። ሌላኛው ቁማር አለው። ቁማር የሚኖርበት ከሆነ ሐራም ነው። ሌላኛው ሲጫወቱ ጊዜ በዚያ ላይ ጸብ ላይ የሚያደርሳቸው ከሆነ አይቻልም። ሌላኛው የሶላት ወቅትን የሚያሳልፍ ከሆነ እየተጫወተ አይሆንም፣ አይቻልም። እንዲህ አይነት ነገራቶች። ሌላኛው ህፃናቶችን ጊዜ የሚገድል ነው። አንድ ህፃን ልጅ ይህን ጨዋታ ካገኘ ጊዜውን በአግባቡ እንዳይጠቀም ያደርገዋል። ወደ ቁርአን ቤት ሂድ ሲባል፣ ትምህርት ቤት ሂድ ሲባል እየጠፋ እዛ እንዳሳልፍ ያደርገዋል። የህፃናት ልጆችን እንዲያባክኑ የሚያደርግባቸው ከሆነ ይህን ውድ ጊዜያቸውን እንዳይጠቀሙ የሚዘጋባቸው ከሆነ አሁን የተሰበሰቡት ምክንያቶች ሁሉ ተደምረው አይሆንም፣ አይቻልም። እነዚህ ነገራቶችን ሶላትም ላይ ቢሆን ራሱ እየተጫወተ የሆነ የሚመስል ጨዋታ ላይ ሆኖ እያለ አዛን እየተባለ ያንን አቋርጦ መቼ የሚሄድ የለም። ይሄ ነው ትውልዱን ሊያዘናጋ የሚችል ማንኛውንም ነገር አርቁለት። እነዚህ በተለይ ህፃናት ልጆች ትልቅ ሀብቶች ናቸው ለትውልድ ለሙስሊሙ ትልቅ ሀብቶች ናቸው። እነሱን ቁርአን እንዲቀሩ ትምህርታቸውን እንዲማሩ ይህን ወደ ጊዜያቸውን በእውቀት እንዲያሳልፉ የሚያደርጉ ነገራቶችን ማድረግ እንጂ ጊዜያቸውን እንዲያባክኑ የሚያደርግባቸውን ነገር መጠቀሙ ተገቢ አይደለም። ወላሂ አለም። እሺ መርሐባ። ሁለተኛው ደግሞ ነቢዩላህ ኑህ ዓለይሂ ሰላም እንትን አላህ በህዝቦችን ሊቀጣቸው ሲል መጀመሪያ ወደ 50 ዓመት አካባቢ ሰዎች እንዳይወልዱ ልጆች አብረው እንዳይጠፉ አድርጓልና በባይብል ደግሞ በጣም ብዙ መግደል፣ መጨፍጨፍ፣ ህፃናቶችን፣ እንስሳት ሁሉ ሳይቀር ስለ መግደል ያወራልና በዚህ ዙሪያ ላይ እስኪ ትንሽ። እሺ የመጀመሪያ ያልከው ምንድነው? ለ50 ዓመት ያክል እንዳይወልዱ አድርጓል ነው ያልከው? ነብዩላህ ሰላም ህዝቦችን እንዲያጠፋ መጀመሪያ አላህ እንትን ሲላቸው ለ50 ዓመት ያክል እኮ ሰዎችን ልጆች አብረው እንዳይጠፉ ያንን እዝነት በማድረግ አላህ ሰዎች እንዳይወልዱ አድርጓል አይደል? እንደዛ የሚል የለም ወንድ በቁርአን በሐዲስም ላይ። እሺ ቀጣይ ምንድነው ማለት ደግሞ በዚህኛው በባይብል ላይ ደግሞ ብዙ ክርስቲያኖች ብዙ ቦታዎች ላይ ስለ ግድያ ያወራልና እዚህ ላይ የአላህ እዝነትን አያሳይም በደንብ እና በዚህ ስለ ግድያ ትንሽ እንድትለም። አዎ በመጽሐፍ ቅዱስ ላይ ያለው ምንድነው አምላክ ህፃናት ልጆችን ግደሉ እያለ ህግ ሲያወጣ እናያለን። ለየት የሚያደርገው ነገር አንደኛው በጣም ብዙ ነገር አለ። አንደኛው እሱ ነው። በቁርአን ሆነ በሐዲስ ላይ ህፃናቶችን ግደሉ የሚል አታገኝም። ህግ እንደዚህ አውጥቶ አምላክ አላህ ሱብሓነሁ ወተዓላ ለምሳሌ አንደኛ ሳሙኤል ምዕራፍ 5 ቁጥር 3 ምዕራፍ 15 ቁጥር 3 ላይ ምን ይላል? ሴቶችን ግደሉ፣ ሽማግሌን ግደሉ፣ በዘማን ነው ህፃናትን ግደሉ ይላል። ሕዝቅኤል 9:6 ላይ ሽማግሌውን ግደሉ፣
ሴቶችን ግደሉ፣ ህፃናትን ግደሉ ይላል። እንዳውም በእስልምና ያለው ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ህፃናትን አትግደሉ፣ ሴትን አትግደሉ፣ ሽማግሌን አትግደሉ የሚል ነው እና ሌላም ቦታ በጣም በርካታ ቦታዎች አሉ ህፃናቶችን፣ ሴቶችን ግደሏቸው የሚሉበት። ይሄ ነው። ይህ ሁሉ አይሁዶች ራሳቸው የጻፉት ነገር እንጂ አምላክ በፍጹም በነቢያት በኩል ህፃናትን ግደሉ የሚል ህግን አላወረደም። ለዚህ ነው የሰዎች እጅ ተጨምሮበታል የምንለው። አምላክ ንጹሐንን ግደሉ የሚል ህግ በፍጹም አያወጣም። እሺ ጥያቄ ያለ ይቀጥል። እኔ ያለኝ ሁሱ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ይወራክ ብያለሁ። እንኳን አደረሰው ወንድሜ። እሺ ሁሱ የወንድ ልጅን ጸጉር ማንኛውም ሰው መላጨት ይችላል ወይ? አዎ ይችላል። ሲቀጥል ሳይገረዝ ተፋቀን ካለፈው በማንኛውም ጊዜ መገረዝ ይችላል ወይ? አዎ ይችላል። እሺ ወንድም ጥያቄ ምንድን ነው? ኢድ ጁማ ቀን ከተሰገደ ጁማ የመስገድ ግዴታ ያለበትም የሚል ነገር ሰምቼ ነበረ። እውነት ነው። የዒድ ቀን ለምሳሌ ጁማ ነበር አይደለ? ስለዚህ ጠዋት ላይ የዒድ ሶላትን ከሙስሊሞች ጋር ሄዶ ተቀላቅሎ ከሰገደ አንድ ሰው በጀማ ከኢማሙ ጋር ጁማ ሄዶ ሶላትን ጀማን መስገድ አይጠበቅበትም። ቤቱ መስገድ ይችላል፣ ወይም መስጂድ ሊሄድ ይችላል። 4 ረክዓ ይሰግዳል ከኢማሙ ተነስቶ፣ ምናልባት ሂዶ ከሆነ 4 ረክዓ ይሰግዳል። ዙሁርን መስገድ አለበት ባጭሩ። ሁለቱንም ቢሰግድስ ችግር አለው ወይ? ችግር የለውም፣ ምርጫ ነው። እሺ እሱ እኔ ደግሞ የተረዳሁት እንደዛ አልነበረም። ታውቃለህ፣ ትናንትና ሳልሰግድ ነው አልኩት። ጭራሽ ሙሉ ሶላት ወላሂ። አሁን ከገስት ላይ ወርደህ ውዱ አድርገህ ፊር ስገድ ገባ፣ ችግር የለውም። አሁን ቢሰግድ ትናንት ያለፈኝን ዙሁር ገባ ብለህ በልብህ አስበህ መስገድ። አይዋ ሽክራን ሀቢቢ ሽክራን። ሰላም አለይኩም ሁሴን። አለይኩም ሰላም። ሁሱኔ ጥያቄ አባት ያለ ይዘንለት ምንም አይሰግድም እና ብዙ ለፍተናል፣ ደክመናል፣ ምንም ሊሰግድ አልቻለም እና እኔም ይህን ሳላቅ ነው ንካ አድርጌ አግብቼ 2 ልጆች ወልጃለሁ። ማለት የማይሰግድ አባት የሚሆን ንካ እንደማይደረግ ሀዲሱ ሰምቻለሁ፣ ግን ሳላቅ ነው። አሁን አውቄ ምንድነው ማድረግ ያለብኝ? ኒካሁን ማደስ ሶላት በሚሰግድ ቤተሰብ አያትሽ ካለ የአባትሽ አባት ወይንም ወንድም ወይንም አጎት ካለ እነሱ የሚሰግዱ ከሆነ ኒካሁን ያድስልሽ። እሺ እህቴን ንካ ማድረግ ፈልጋ አሁን ስገድ አባቴ አንተ ካልሰገድክ የኔ ንካ ማሰር አትችልም፣ የእህቴንም ንካ ትክክል አይደለም እና ስገድ ስትለው አይ እኔ እየሰገድኩ ነው ይላታል፣ በምላሱ ማለት ነው። ከእናቴ ጋር ስለተለያዩ ሌላ ቤት ነው፣ ከኛ ጋር አይገናኝም፣ እኛም ስደት ነው ያለነው እና እሰግዳለሁ ሲላት እሺ በቃ ንካ አድርግልኝ እናቴ ቤት ሂድ አለችው። ከዛ ለእናቴ ደግሞ ስትነግራት ይምጣ ግን ከሱ ጋር ምንም ንግግር የለኝም ለካስሮ መውጣት ይችላል አለችው። ከዛ እናቴ ደግሞ ስትነግራት ይምጣ ግን ከሱ ጋር ምንም ንግግር የለኝም ለካስሮ ለዛም ቆሻቻ ጨርቅ ለውላ አድርጋችኋል። እሺ ሶላት ጀምሯል አልጀመረም? የዛኔ ኒካ ሲያስርላት ንካ ሊያስርላት ነው ገና ማለት ነው። ልታስር ፈልጋ መስገድ አለበት አባቴ ካልሰገድ ውክልና ላጎቴ ስጥልኝ አያታችን ስለሌሉ ማለት ነው እኮ እሱ ኒካ አሰረላት አባቷ። ልታስር ነው ገና አላሰረችም፣ ገና እየጠየቀችው ነው። እሺ ሶላት የማይሰግድ ከሆነ ኒካ ማሰር አይችልም። ስለዚህ ውክልና መስጠት አለበት ለወንድሙ፣ ለወንድሜ ውክልና መስጠት አይችልም። ወንድምሽ በቀጥታ ኒካህን ማሰር ይችላል። አባትሽ ታዲያ ምንድን ነው የሚደረገው ከተባለ ለአባቷ ወላጅ ስለሆነ ምንም እንኳን ባይሰግድም ወላጅ እንደመሆኑ መጠን ስለወለደ አካል ላገባ ነው በቃ ተብሎ ይነገረዋል። ኒካ የሚያስረው ግን ሶላት የሚሰግደው ወንድምሽ ነው። ለአቅመ አዳም የደረሰ ከሆነ ደርሷል፣ እሱ ማሰር ይችላል። እሺ የምሰራበት ቤት ሰውየው በጣም ሲጋራ ያጨሳል። ውጭ ሲሆን ውጭ ያጨሳል፣ ውስጥ ሲሆን ደግሞ ሽንት ቤት ላይ ነው የሚያጨሰው። እና እኔ ደግሞ ሽንት ቤት ለማጠብ ስገባ በጣም ነው የሚሸታው እና አንዳንዴም ደግሞ ውጭ ሲሆን ሲጋራ አንስተሽ አቀብኝ ይለኛል። ሐራም ይሆንብኛል?
ያ ሲጃራ ለሚያጨስ ሰው ሲጃራ ማቀበል አይቻልም፣ ሐራም። በመጥፎ ነገር ላይ መተባበር ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይ እና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይ እና አላህን በማመፅ ላይ አትተባበሩ ይላል። ሲጃራን ደግሞ ማጨስ ሐራም ለክልክል ነው። ለሚያጨሱ ሰዎች ማቀበል መስጠት ደግሞ ሐራም ነው። ቃለ አሸይኽ ኢብኑ ዑሰይሚን ረሒመሁላህ ተዓላ ላ የጁዝ በይዑሁ ወላ ሽራዑሁ ወላ ትጃረቱ ፊህ ወላ ተዓጢህ። እርሱን መግዛትም መሸጥም ማጨስም በእርሱ መነገድም እንዲሁም እርሱን መቀባበልም መሰጣጠት አይቻልም በፍጹም ብሏል። ኢንሻአላህ ሁሱ ስራ መቀየር ነው ያለብኝ ማለት ነው ወይስ አላቀብልም ልበለው? ሽታው እንዳለ ሆኖ ማለት ነው። አላቀብልም በይው። እሺ ልባረር ከስራ? አይ እንደሱ ሳይሆን ንገረው፣ ሲጃራ ማጨስ ሐራም ነው። ለሐራም ነገር ነው ደግሞ ልተባበር አልችልም ብለሽ አስረጅውና ከተረዳ ሰየው። እምቢ ካለ ግን ወደ ውጪ ሳይሆን ስራ የምትሰሪበትን አመቻችተሽ መቀየር በቃ ኢንሻአላህ። ጀዛከላህ ሁሱ። አላህ ረጅም እድሜ ከጤና ጋር ይስጥ። እንዳት አንተ የምትፈልገውን